ሰላም ተማሪዎች እንዴት ናችሁ? በዚህ ቪዲዮ የምንመለከተው የስምንተኛ ክላስ አይሲቲ ዩኒት 4 ስለ ኢንተርኔት ፓርት 2 ይሆናል ማለት ነው። በዚህ ክፍል ላይ ደግሞ የምንመለከተው ስለ ብራውዚንግ ኢንፎርሜሽን፣ ይህም ማለት መረጃዎችን ከኢንተርኔት ላይ እንዴት አድርገን ሰርች አክሰስ እንደምናደርግ የሚለውን ጽንሰ ሀሳብ የምነግራችሁ ይሆናል ማለት ነው። አንድ በአንድ ነገር ማለት ነው። እናንተም ብዙ ነገር ትማራላችሁ ብዬ ተስፋ አደርጋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንደዚሁም ደግሞ ቪዲዮውን ላይክ በማድረግ ጀምሩት። የቀሩትን ፓርቶች ዲስክሪፕሽን ቦክስ ላይ ማግኘት ትችላላችሁ ማለት ነው። ብራውዚንግ ኢንፎርሜሽን ኢዝ ሰርቺንግ ኦር ፋይንዲንግ ኢንፎርሜሽን ኦን ዘ ኢንተርኔት። ብራውዚንግ ኢንፎርሜሽን ማለት ምን ማለት ነው? ጀስት ከኢንተርኔት ላይ መረጃዎችን ሰርች ማድረግ ፋይንድ ማድረግ ምን ተብሎ ይጠራል? ብራውዚንግ ኢንፎርሜሽን ተብሎ ይጠራል ማለት ነው። ምን መሰላችሁ? ለምሳሌ እዚህ ጋር አንድ ብራውዘር ላይ ልግባና ደስ ያላችሁን ብራውዘር እናንተ መክፈት ትችላላችሁ። ለምሳሌ ያለሁት ጉግል ክሮም ላይ ነው። ዋት ኢዝ አይሲቲ ብዬ ብጽፍ እዚህ ጋር ተመልከቱ። ጥያቄው ምናምን አለ። ስለዚህ አሁን ምን እየፈለኩ ነው? ስለ አይሲቲ የሆነ ፋይንድ እያደረኩ ነው። አይሲቲ ምን ማለት እንደሆነ ሌላም ነገር ሊሆን ይችላል። ስለዚህ ፋይንድ ማድረግ መፈለግ ኢንተርኔት ላይ ምን ተብሎ ይጠራል ማለት ነው? ብራውዚንግ ኢንፎርሜሽን ተብሎ ይጠራል ማለት ነው። ኢንተርኔት ሰርቺንግ ኢዝ ዋን ኦፍ ዘ ኢዚየስት ኤንድ ዩዝፉል ዌይ ቱ ጌት ዩዝፉል ኢንፎርሜሽን ኦን ዘ ኢንተርኔት ባይ ዩዚንግ ዲፈረንት ሰርች ኢንጂን ይለናል ማለት ነው። ኢንተርኔት ሰርቺንግ ወይንም ብራውዚንግ ኢንፎርሜሽን ማለት ነው። በጣም ቀላሉና በጣም ጠቃሚው ነው። ዩዝፉል ኢንፎርሜሽን ኦን ዘ ኢንተርኔት ባይ ዩዚንግ ዲፈረንት ሰርች ኢንጂን፣ በተለያዩ ሰርች ኢንጂኖች በጣም ጠቃሚ ለእኛ የሚጠቅሙን ነገሮች የምንፈልጋቸውን ነገሮች የማግኘት ወይም ቀለል ያለችው ነገር ናት። የተለየ ነገር አይደለም። ሰርች ኢንጂን ስንል እዚህ ጋር ትንሽ እንደምታጣባችሁ 7ኛ ክላስ ላይ አሳይቻችሁ ነበረ። ሰርች ኢንጂን ማለት ምን መሰላችሁ? ጀስት ኢንተርኔት ላይ የተለያዩ መረጃዎች ይቀመጣሉ። ወርልድ ዋይድ ዌብ ብቻ በጣም ብዙ መረጃዎች አሉና ስለዚህ እነኛን መረጃዎች በስነ ስርዓት ተስተካክለው እኛ ፋይንድ ለማድረግ እንዲያመች ተደርገው የተቀመጡበት ቦታ ሰርች ኢንጂን ተብሎ ይጠራል ማለት ነው። ለምሳሌ ላይብረሪ ውሰዱና እዛ ላይብረሪ ውስጥ የተለያዩ መጽሐፍቶች አሉ። ዝም ብለው ተዘበራርቀው ቢቀመጡ ያን ፋይንድ ለማድረግ ለመፈለግ ትቸገሩ ትችላላችሁ ማለት ነው። ነገር ግን ለምሳሌ በሸልፍ ቢቀመጥ በየዲፓርትመንቱ ፊዚክስ ዲፓርትመንት ወይ ፊዚክስ መጽሐፍቶች በአንድ ፊት፣ የአይቲ መጽሐፍቶች በአንድ ፊት፣ እንደዚሁም ደግሞ ሌሎች መጽሐፎች በቁጥር ተሰጥቷቸው የተለያየ ቦታ ቢቀመጡ ሁሉም ለየራሱ ማለት ነው በየካታጎሪው እናንተ ያን መጽሐፍ ለመፈለግ የምትፈልጉትን መጽሐፍት ማለት ነው አትቸገሩም ማለት ነው። ስለዚህ ሰርች ኢንጂን ላይም በተመሳሳይ ወርልድ ዋይድ ዌብ ላይ ያሉ መረጃዎችን ዌብሳይቶችን እያንዳንዱ ሁሉም በየካታጎሪው ኦርደሩን ጠብቆ የሚቀመጥበት ቦታ እንደዚሁም ደግሞ ፋይንድ ለማድረግ በቀላሉ እንድናገኘው ተደርጎ የሚቀመጥበት ቦታ ሰርች ኢንጂን ተብሎ ይጠራል ማለት ነው። ሰርች ኢንጂን ሜክ ዚስ ኢንፎርሜሽን ኢዚየር ቱ ፋይንድ። እዚህ ጋር በቃ ቀላል ናት፣ ምንም የተለየ ነገር አይደለም። ሰርች ኢንጂን ብለን የምንጠራው እነኝህን መረጃዎች ኢዚየር ቱ ፋይንድ በቀላሉ እንድናገኛቸው የተሰራበት ቦታ ነው ማለት ነው። ፒፕል ዩዝ ኮመን ሰርች ኢንጂን ሰች አስ ጉግል ኤንድ ያሆ ቱ ፋይንድ ኢሜጅ፣ ቡክ፣ ከረንሲ ኮንቨርሴሽን፣ ዲፊኒሽን ኦፍ ወርድ፣ ኒውስ ኤንድ ሙቪስ እና እናንተ ብቻ ኢንተርኔት ላይ የምትፈልጓቸውን ማንኛውንም መረጃዎች ሰርች ታደርጋላችኋል። ስለነኛ ሰርች ለማድረግ ነው እነኚህ ጉግል ያሆ የሚባሉ በጣም ታዋቂ የሆኑ ሰርች ኢንጂኖች ላይ የሚካሄዱት ማለት ነው። ግን በዓለማችን ላይ ለምሳሌ ኦልሞስት ወደ 90% ምናምን የምንጠቀመው ጉግል የሚባለውን ሰርች ኢንጂን ነው ማለት ነው። ይኸውም አለ። እንደዚሁም ደግሞ ቢንግ ዶት ኮም የምትባልም ሌላ ሰርች ኢንጂን አለች ማለት ነው። ዘ ሞስት ፖፑላር ሰርች ኢንጂን ዘስ ዳይ ኢዝ ጉግል ነው። ጀስት ምንም የተለየ ነገር አይደለም። ለምሳሌ ጀስት ጉግል ክሮም ልክፈትና ላሳያችሁ እንዴት እንደምትፈልጉ ምናምን ነገር በጣም ቀላል ነው፣ የተለየ ነገር ስላልሆነ ማለት ነው። እዚህ ጋር እንደምትመለከቱት ጉግል ክሮም ወይንም ብራውዘር ከፍቻለሁ ማለት ነው። ስለዚህ እዚህ ጋር ትመጡና ጉግል ዶት ኮም ብላችሁ መጻፍ ነው። ጉግል ዶት ኮም ብላችሁ መጻፍ፣ ከዛ ኢንተር ስትጫኑት ቀጥታ ወዴት ይወስዳችኋል ማለት ነው? ወደ ጉግል ሰርች ኢንጂን ይወስዳችኋል። እኔ ባይ ዲፎልት እዚህ ጋር ስጠቀም ራሱ ምንድነው ፓዚቲቭ ቲቪ ምናምን ስጠቀም ባይ ዲፎልት የሰርች ኢንጂኑ ማን ስላደረኩት ነው? የጉግል ስላደረኩት ነው ማለት ነው። ያሆ ብታረጉትም እዚህ ጋር ትችላላችሁ። እዚህ ጋር ለምሳሌ ሰርች ማድረጊያው ላይ ትመጡና ያሆ ዶት ኮም ብላችሁ መጻፍ ነው። የተለየ ነገር አይደለም። ወዴት ይወስዳችኋል ማለት ነው? ወደ ያሆ ሰርች ኢንጂን ይወስዳችኋል ማለት ነው። ከዛ እዚህ ጋር የምትፈልጉትን መረጃ መጻፍ ትችላላችሁ። ይለያያሉ። ሁለቱም ዩዘር ኢንተርፌሳቸው ምናምን እንደምትመለከቱት የተለያየ ናቸው ማለት ነው። ቢንግ ዶት ኮም የሚባልም ሰርች ኢንጂን አለ፣ የምትፈልጉትን መረጃዎች የምታገኙባቸው ማለት ነው። ስለዚህ ላይ መጥቼ ለምሳሌ ዋት ኢዝ አይሲቲ ማለት እችላለሁ፣ ዋት ኢዝ ኮምፒውተር ማለት እችላለሁ። እኔ ጀስት በቴክስት አፍኳት እንጂ እናንተ የምትፈልጉትን ከፈለጋችሁ ቪዲዮ፣ ኢሜጅ መጻፍ ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት ይኸው
ለጠየቁት ጥያቄ ፊች አድርጎ ያመጣልኛል ማለት ነው። ቶሎ ፖፕ አፕ የሚያደርግልኝ እያንዳንዱ በኦርደር ስለተቀመጠ ነው፣ የተለየ ነገር አይደለም። ሰርች ኢንጂኑ ቶሎ የሆነን መረጃ እንድናገኘው በደንብ ያግዘናል። በተለይ እናንተ ለምሳሌ ዩቲዩብ ላይ አንዳንድ የሆነ ቃላቶች ጽፋችሁ ሰርች የምታደርጓቸው ቶሎ እንዲመጣላችሁ የሚያደርገው ምናምን ነገር ሰርች ኢንጂኑ ነው። የተለየ ነገር ኖሮት አይደለም ማለት ነው። የሆነ ነገር ሰርች ሲደረግ ቶሎ እንዲመጣ የሚያደርገው ማለት ነው። ያ ግን ሰርች ኢንጂኑ ላይ ሰርች ተደርጎ እንዲመጣ ብቻ ሳይሆን ሰርች ተደርገው እያንዳንዱ እንዲመጡ ሁሉም የተስተካከሉበት ቦታ ስለሆነ ነው። ቱ ሰርች ኢንፎርሜሽን ኦን ዘ ኢንተርኔት ፈርስት ኦፕን ሰርች ኢንጂን ዩዚንግ ዌብ ብራውዘር ይለናል። አሳይቻችኋለሁ። በዌብ ብራውዘራችን ትከፍታላችሁ። ከዛም በኋላ የምትፈልጉትን ሰርች ኢንጂን መጻፍ ነው። google.com ወይንም yahoo.com ብላችሁ ከዛ ላይ ገብታችሁ የምትፈልጉትን መረጃ መጻፍ ትችላላችሁ ማለት ነው። የኔ ግን እንደነገርኳችሁ ጉግል ክሮም ባይ ዲፎልት የምጠቀመው የጉግልን ሰርች ኢንጂን ስለሆነ ነው። after you have opened the search engine type one or more keyword መጻፍ ትችላላችሁ። የምትጽፉት ማለት ለምሳሌ what is ICT ምናምን የምትሏችሁ እንችላለች። ያቺ ደግሞ ምን ብለን እንጠራታለን? ሰርች ተርም ተብላ ትጠራለች ማለት ነው። then press enter on the your keyboard ከዛ ከኪቦርዳችሁ ላይ ኢንተር ኪ መጫን ነው። for example we can search what is computer ብላችሁ መጻፍ ትችላላችሁ። ለናል እዚህ ጋር እንደምትመለከቱ በፒክቸር አስቀምጦልናል። ያሳይቻችኋለሁ። then ከዛ list of relevant website ለጠይቃችሁ ጥያቄ ለሱ ሪሊቫንት የሚሆኑ ዌብሳይቶች ይመጣሉ ፊት ለፊት። ዛት ማች ዋት ዩ ሰርች ዊል ቢ ዲስፕሌይድ እናንተ ሰርች ካደረጋችሁት ጋር ማች የሚያደርግ ማለት ነው። ዘስ አር ኮሚን ሆና ሰርች ሪዛልት ተብለው ይጠራሉ። ፊት ለፊት ዲስፕሌይ የሚሆኑልን እነኚህ መረጃዎች ለምሳሌ እንደምትመለከቱት ፓት ሴስቲ ብዬ ጽፌ ከዛ ከኢንተር ኪቦርድ ኢንተር ኪን ጫንኩት። እንደምትመለከቱት መጥቶልኛል ከላይ ጽሁፍ። ወደ ተዘቀ ብትሉ ዌብሳይቶች ሁሉ ይመጡላችኋል። ቼክ ማድረግ እንችላላችሁ። ይኸው እንደምትመለከቱት በጣም ብዙ ነገር ይመጣሉ። ዌብሳይቶች ብቻ አይደለም ፍላይ ሲመጡላችሁ ቴክስቶቹ ምናምን ጀስት እኔ ለጠይቁት ጥያቄ ሪሊቫንቱን ያመጣልናል ማለት ነው። አሁን ላይ ደግሞ ጀስት በኤ ስለሚታገዝ ነው። እዚህ ጋር እንደምትመለከቱት አጠር አድርጎ አስቀምጦልናል። ኤአይ እና የጉግል ሰርች ኢንጂን ሁለቱም ኮምባይን ስላደረጉት ነው። የላይ የተለየ ነገር አይደለም። እቺ መጀመሪያ የመጣችው ኤአይ ዌብ ኦቨርቪው የምትለው ማለት ነው። ፊት ለፊት የሚመጣልን መልስ ደግሞ ጀስት የሰርች ሪዛልት ተብሎ ይጠራል ማለት ነው። እያንዳንዱ እዚህ ጋር የምትመለከቱት ስለዚህ እነኚህ ሁሉም ከጥያቄው ጋር ማች የሚያደርጉ ወይም ሪሊቫንት መልሶቻችን ናቸው ማለት ነው። if you see site that looks interesting you can click link to open it ከዛ የምትፈልጉት ነገር እናንተ ተመቻችሁን መክፈት ትችላላችሁ ማለት ነው። if the site does not have what you need you can return to the results page to look for more options ይለናል። ሌላ ኦፕሽን የሚያመጣላችኋል። ወደ ተዘቅ ብትሉ እዚህ ጋር መመልከት ትችላላችሁ። ወደ ተዘቅ ብል ለምሳሌ እንደምትመለከቱት ሌላ ኦፕሽን ያመጣልኛል። ከፈለኩ ሁለት የምትለው መጫን እችላለሁ ማለት ነው። ይሄ ወደዚህ ወስደኛል ያለ ይቀጥላል። በጣም ብዙ ኦፕሽኖች ስለሚያመጣልን ማለት ነው። ኔክስት ማለት እንችላላችሁ። እዚህ ጋር እንደምትመለከቱት activity 4.1 browse the information from the internet such as አባይ river and famous athlete in Ethiopia በኢትዮጵያ በሀገራችን ላይ በጣም ታዋቂ የሆኑ አትሌቶችን እንደዚሁም ደግሞ ስለ አባይ ሪቨር ከኢንተርኔት ላይ ሰርች አድርጉ ነው የሚለን። ምንም የተለየ ነገር አይደለም ማለት ነው። ኢንተርኔት ምንድን ነው? እያንዳንዱ በነገራችን ላይ በፓርት 1 ላይ ነግሬያችኋለሁ። ስለዚህ እዚህ ላይ ገብታችሁ ጀስት ጉግል ክሮም ላይ ልግባና ከዛን እዚህ ጋር መጥቼ ለምሳሌ ፌመስ ወይንም ታዋቂዎች ማለት ነው ፌመስ ኢትዮጵያን አትሌት ኢትዮጵያን አትሌት ማለት እንችላለን። እዚህ ጋር እንደምትመለከቱት ፌመስ ኢትዮጵያን አትሌት ብዬ ስጽፍ እዚህ ጋር የምትመለከቱት የሚመጣልን መረጃዎች አሉ። ኃይሌ ገብረስላሴ፣ ቀነኒሳ በቀለ፣ ጥሩነሽ ዲባባ የሚል ማለት ነው። ወደታች የምትመለከቷቸው ዌብሳይቶች አሉ። እናንተ ከፈለጋችሁ ክሊክ ማድረግ ትችላላችሁ። እያንዳንዱ ማለት ነው ራንክ አድርጎ ምናምን አምጥቶልናል። ስለ እያንዳንዳቸው ስለ ቀነኒሳ በቀለ፣ ኃይሌ ገብረስላሴ፣ ጥሩነሽ፣ መሰረት በጣም ብዙ ነገሮች ያመጣል ማለት ነው። ይሄን በመጠቀም እናንተ የምትፈልጉትን ነገር ሰርች ማድረግ ትችላላችሁ ማለት ነው። ስለዚህ ከኢንተርኔት ላይ ወይም ወርልድ ዋይድ ዌብ ላይ ገብታችሁ ሰርች የምታደርጉትን መረጃዎችን መፈለግ እንዴት መፈለግ እንዳለባችሁ ምናምን ነገር ያ ብራውዚንግ ኢንፎርሜሽን ተብሎ ይጠራል ማለት ነው። እንዲሁም ደግሞ ሰርች ኢንጂን የሚባል ነገር ተመልክተናል። ተማሪዎች የዛሬ ቪዲዮአችን በዚህ እናብቃ። የፓርት 2 ይሄን ይመስል ነበረ። ከፓርት 1 ፓርት 3 ፓርት 4 እንደዚሁም ደግሞ ፓርት 5ን የምትፈልጉ ከሆነ ዲስክሪፕሽን ቦክስ ላይ የማስቀምጥላችሁ ይሆናል ማለት ነው። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። እንደዚሁም ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ። ጉድባይ